Mbappe, Thuram, Mbappe! He is an awesome force of nature! ሪሞንታዳ ዱ ኦር ዳይ ወይ ታሸንፋለህ ወይ ትሰዋለህ። ይህ መልእክት ከማድሪድ ደጋፊዎች የተላከ ነው። መልእክት ተቀባይ ካርሎ አንቸሎቲና ተግባሪ የሪያል ማድሪድ 11 ተጫዋቾች። ቀኑ ቀርቧል፣ ሰዓቱም ተጠግቷል። ዘቻናል ብለው የሚጠሩት የባህር ወሽመጥን ተሻግረው እነርሱ ምዕራባዊ ፈረንሳይን እየታከኩ በቅንጧ ከተማ ቦርዶ አድርገው ወደ ደቡብ አቅጣጫ ሄደው ሰሜናዊ ስፔን ቢልባኦ ከተማ ላይ ይደርሳሉ። አቅጣጫው ደቡብን እንደያዘ ቁልቁል ሄደው ጥንታዊ የዚያችን ሀገር መዲና ያገኛሉ። ይህ የእነርሱ የጉዞ መስመር ነው። እነርሱ በመናገሻ ከተማቸው ሰሜን ለንደን ተነስተው ማድሪድ ሲደርሱ በጥቅሉ 1700 ኪሎ ሜትሮችን ያሽከረክራሉ። ጉዟችን በአየር ይሁን ካሉ ከአንድ ሰዓት የማይበልጥ በረራን ያደርጋሉ። በእግረኛ ሰራዊት ቢሰማሩ ከክላሽ በላይ ከመትረየስም የላቀ ሜካናይዝድ መድፈኛ አጅቧቸዋልና በጉዟቸው ይገጥመናል የሚሉት ፈተና አይኖራቸውም። ይህ ጉዞ ሪሞንታዳ እንዳይተገበር የሚያደርግ የመድፈኛው የኋላ ደጀን ለመሆን የሚደረግ ጥረት መሆኑ ነው። ሪሞንታዳ ዱ ኦር ዳይ አድርገው ወይንም ደግሞ ራስህን ለመስዋዕትነት አቅርብ የተባለው ግለሰብ ወዲያ ካራ ስሎ እየጠበቀ ነው። ይህ ወዶ ገብ ጦርነት የአንድ ቀን ዕድሜ ቀርቶታል። ሪያል ማድሪድ ከአርሰናል ለአንቸሎቲ የደረሳቸው ማስጠንቀቂያና የአርቴታ አዲስ የታሪክ ክታብ ሰነድ የጉዞ ጅማሮ የዛሬው የሌጀንድ ስፖርት ጥንቅራችን አካል ነው። ገጹን ይወዳጁ፣ ላይክ፣ ሼር፣ ሰብስክራይብ ያድርጉ። ሪሞንታዳ መረጃዎች ይቀጥላሉ። ይህ ሌጀንድ ስፖርት ነው። Mbappe, Thuram, ሪሞንታዳ በስፔን ይህ ቃል ተደጋግሞ መነገር የጀመረው ከ2018 ጀምሮ ነው። ያኔ የሪያል ማድሪድ ተቀናቃኝ ባርሰሎና ፒኤስጂን 4-0 ሽንፈት ቀልብሶ ታሪክ ሲሰራ የማድሪድ ሰዎች የጎረቤታቸውን ገድል በአይናቸው አይተው በጆሮአቸውም ሰምተዋል። የለበጣ ሳቅም ፈገግ ብለዋል። እናም ሪሞንታዳ ጥሬ ትርጉሙ ማገገም ከነበረበት ተሽሎ መገኘት ማለት ነው። የነጩ መለያ ለባሽ ወዳጆችም ከሰሞኑ በመላው የማድሪድ መንደሮች እንዲህ እያሉ እየጨፈሩ ነው። ሪሞንታዳ ከነበርክበት ውጣና ሰርታ አሳየን እያሉ ነው። ትዕዛዝ ሰጪ ደጋፊዎች፣ ትዕዛዝ ተቀባዩ ደግሞ ካርሎ አንቸሎቲ። ፈጻሚዎቹ 11 የማድሪድ ተጫዋቾች ሪሞንታዳ ዱ ኦር ዳይ ከነበርክበት ውጣና አሸንፍ አድርገውም ካላደረከው ራስህን ትሰዋለህ፣ ለመስዋዕትነትም ትቀርባለህ። ይህ እንደ አብርሃም በግ የመሳል ዛቻ ለካርሊቶ ሲሰጥ ካርሊቶም ትዕዛዙን ተቀብለናል ብለዋል። እያንዳንዱ የጨዋታ ደቂቃ ለኛ ልዩ ትርጉም አለው የሚሉት ካርሊቶ ሁሉም በ90 ደቂቃ ውስጥ የሚተገበር ይሆናል ብለዋል። አድርግ ወይንም ሞት፣ ዱ ኦር ዳይ የግድያ ዛቻ ባይሆንም ይህ ሪሞንታዳን ለሚያዜሙ ደጋፊዎች ተባረራለህ ቀንህም ደርሷል እንደማለት እንደሆነ ግልጽ ነው። ለወትሮ የካርሊቶ ስም ከብራዚል ብሔራዊ ቡድን ጋር ሲያያዝ የነበረና የሎስ ብላንኮስ ቆይታቸው እህል ውሃ በዚሁ ዓመት መጨረሻ ሊሆን እንደሚችል ሲዘባበቱባቸው ነበር። በእርግጥ የፊዮሬንቲኖ ፔሬዝ አስተዳደር ከከፍታ የወረደ ቀን ምን ሊወሰን እንደሚችል ለመናገር የኋላ ታሪኮችን መፈተሽ ብቻ በቂ ይሆናል። በጆዜ ሞሪኒዮ፣ በራፍ ቤኔቲዝ፣ በራሳቸው በካርሊቶ፣ በዩሊያን ሎፕቴጊ፣ በኢማኑኤል ፔሌግሪኒ ሌላም ብዙና ብዙ አዛባህ በሚያቃጥል ምላሳቸው እርጥቡን ከደረቅ ማግደው ማጫጫስ የሚወዱ ፔሬዝ በዚሁ መርሃ ግብር ክለባቸው የሚሸነፍ ከሆነ በአሰልጣኞች ስታፍ ላይ ምን አይነት ሰይፍ ሊመዙ እንደሚችል የሚታወቀው በዚያ ቤት ሰዎች ብቻ ነው። ዱ ኦር ዳይ ካርሎ አንቸሎቲ ካርሊቶ ከመድፈኛው ጋር ተፋጠዋል። Mbappe, Thuram,
ያኔም ቤርናባው ይዘጋል። ያኔም ሊዱና አልሙኒየሙ ሲግል ሩዙ የበለጠ በደንብ መብሰሉን ይቀጥላል። የማድሪድ ሰዎች ይህ ጨዋታ ከመደረጉ ከአንድ ቀን ቀድመው አንድ ዜና አስነገሩ። የማድሪዱ መናኸሪያ ሳንቲያጎ በርናባው ጣራው ሙሉ በሙሉ ይዘጋል አሉ። የአርሰናል ሰዎች መልስ ሰጡ። ይህ ጣሪያ ሲዘጋ አልሙኒየሙም የማጣበቂያ ሊዱም መሞቁን ይቀጥላል። ያኔ ሩዙ በደንብ እየበሰለ ይሄዳል። ይህ በኢትዮጵያ ዋሸራ ለበለዛም በዲማ የማይዘረፍ ቅኔ ነው። የቤርናባው ጣሪያ ሲዘጋ ሩዙ በደንብ ይበስላል። ደክላን ራይስ በመጀመሪያው ዙር ጨዋታ ላይ 2 ድንቅ ግቦችን አስቆጥሮ ማድሪድ አንገቱን እንዲደፋ አድርጎታል። አሁን አልሙኒየሙም ሲግል ሩዙ መብሰሉን ይቀጥላል የሚል ዛቻ ያስቀመጡበት መድፈኞቹ ደክላን ራይስ ያለበት ቡድን እንኳን ጣሪያ መዝጋት ይቅርና በድማሚት ነጎድጓድ እንኳን ቢደመስሱት ወይ ፍንክች ያባቢለዋ ልጅ ያሉ ይመስላል። ማድሪዶች የመድፈኞችን ወኔ በጉልበት አንቀጥቅጥ በጉልበት አረድ ዝማሪያቸው ቫሞስ ማድሪድ ሃላ ማድሪድ ሁሌም ወደፊት እያሉ ቆፈን እንደያዘው ሊያርበደብዷቸው እየዛቱ ነው። ሚኬል አርቴታ ሙያ በልብ ነው ያሉ ይመስላል። በዚህ ሁሉ መሃል አንዳች ቃል እንኳን መተንፈስ አልፈለጉም። በቃ ዝም ማለት። አርቴታ በአርሰናል ቤት አዲስ ታሪክ በመጻፍ አዲስ ማንነትን በማዋለድ ላይ ያለ የ8 ወር ነፍሰ ጡር ማለት ናቸው። አርቴታ ወይ አልዘገየ ወይ አልፈጠነ፣ ከመካከልም አልፎ ከመጨረሻም ሳይሆን ብቻ ግን ለአንድ ውጤት ሩብ ጉዳይ የቀረው ሰው ይመስላሉ። ቤት ውስጥ የተፈጠረውን የተጫዋቾች ትርምስ እንደምንም ጠግኖ ለድል ለማብቃት እየታተረ የሚገኘው ድንቅ ወጌሻ ነው አርቴታ። የወጌሻው ጥረት ስምረት፣ ስኬት ወይንም ውድቀትና ከንቱነት በ90 ደቂቃ ውስጥ የሚታይ ይሆናል። ማሸነፍ የሪያል ማድሪዶች ዘረመል ነው። የቀድሞ ጋላክቲኮ ማርሴሎ ዘረመል ወይንም ዲኤንኤ ለሰው ልጆች ማንነት መገለጫ የሚሰጥ ማረጋገጫ ነው። ብራዚላዊው የቀድሞ ጋላክቲኮ ማርሴሎ ይህንን ዘረመል ከሪያል ማድሪድ የማሸነፍ ስነ ልቦና ከፍታ ጋር የሚያገናኘው ግለሰብ ሆኖ ብቅ ብሏል። ማርሴሎ ለቀድሞ ክለቡ የመጽናኛም ይሁን የልብ እምነት ምን እንደሆነ ባይታወቅም ማሸነፍ የማድሪድ ዘረመል ነው ሲል ተናግሯል። በማድሪድ ቤት በነበረው ስኬታማ ቆይታ 3 የአውሮፓ ሻምፒዮንስ ሊግ ዋንጫዎችን ማሳካት የቻለው ማርሴሎ አሁን ከቡድኑ ጎን ነኝ በሚል ምላሽ ሰጥቷል። አሁን ያሉት የማድሪድ ተጫዋቾችም የትኛውም አይነት ፈተና ከፊት ለፊታቸው ቢደቀንም ሰብሮ ለማለፍ የማይቸገሩ ያንንም ለማድረግ የማያመነቱ ናቸው ይላል ማርሴሎ። ከኋላ እስከ ፊት ከቲቦ ኮርቷ እስከ ቪኒ ጁኒየር አለበለዛም ከጁድ ቤሊንግሃም እስከ ኪሊያን ባፔ በየትኛውም የሜዳ ክፍል ዓለም አቀፍ ጥራት ያላቸው ተጫዋቾች ያሉት ክለብ ከማድሪድ ውጭ ማን ነው ጥቀሱልኝ ሲልም ይጠይቃል። መልሱ አርሰናል የሚሉ አሉ። ያ ባይሆን ኖሮ አርሰናል 3 ግቦችን አስቆጥሮ ባላሸነፈ ነበር የሚል መከራከሪያ ነጥብንም ያነሳሉ። ማርሴሎ ግን የማድሪድ ብቸኛ ዲኤንኤ ማሸነፍ ነው ይላል። ማርሴሎ ያልመለሰው ጥያቄ ማሸነፍ እስከምን የሚለውን ነው። ቶማስ ፓርቴ፣ ጆርጂኒዮና ቤን ዋይት አይሰለፉም ተብሏል። ይህ ለአርሰናል ደጋፊዎች መርዶ ነው። በተለይ ቶማስ ፓርቴ የማይሰለፍ ከሆነ በፕሪሚየር ሊጉ መርሃ ግብር አርሰናል ብሬንትፎርድን ሲያስተናግድ ከተጎዱ ተጫዋቾች መካከል አንዱ ቶማስ ፓርቴ ነው። ፓርቴ አሁን የመሰለፍ እድሉ 50-50 ስለመሆኑ እየተነገረ ነው። ለማድሪድ ቅርብ የሆኑ ጋዜጦች ይሄ የማድሪድን ለማሙኘት የተጠቀሙበት ሌላኛው ታክቲክ ነው ይላሉ። አርሰናሎች ደግሞ የለም ይህ ፍጹም ሐሰት ነው፣ ህመማችንን ማን ሊታመምልን እንዋሻለን ሲሉም ይናገራሉ። እንደተባለው በሰው ቁስል እንጨት ስደድበት አያምም ሆኖ እንጂ ነገሩ አርሰናል ክፉኛ እየተፈተነ ስለመሆኑ ግልጽ ነው። ቤን ዋይት ቀድሞውንም ጉዳት ላይ ነበር። ጆርጊኒዮ አዲሱን የጉዳት ስኳድ የተቀላቀለ ስለመሆኑም ተነግሯል። ይህ ለቤርናባው ሰዎች ሰርግና ምላሽ የሆነ ዜና ነው። ለአርሰናሎች ለጆሮ የሚከብድ መርዶ ግን እውነት ከሆነ ደግሞ የማድሪዶችን የማሸነፍ ዲኤንኤ የሚያረጋግጥ የአርሰናልን ህልም የሚያጨናግፍ የሚሆን ይመስላል። ምላሹን ፍልሚያው ይዞት የሚቀርብ ቢሆንም ኪሊያን ባፔ 6 የማስጠንቀቂያ ቃላቶቹ ሲነበቡ እንዲህ ነው የሚሉት። ሃይኪው
ኬሪየር ሃስታ ኢል ፋይናል እስከ መጨረሻው እንደሚሆን ማመን አለብህ። ይህ በተጫዋቹ ኢንስታግራም ገጹ ላይ የተለጠፈ መልእክት ነው። ከአርሰናል ጋር በነበረው መርሃ ግብር 3-0 ሲሸነፉ ወገቡን እንደያዘ የካሜራ ባለሙያዎች ያነሱት ፎቶን ጨምሮ ለጥፎታል። ግን እስከ መጨረሻው ካልታገልክ ትወድቃለህ ይላል። እናም ውስጠ ወይራ ንግግሩ ለመገናኘት ያብቃን የሚል ዛቻ መሆኑ ነው። ከአንበሳ መንጋጋ ማን ያወጣል ስጋ እንዲሉ አርሰናል የተኛ አንበሳ እየሆነ ይመስላል። ለሚባለው ሁሉ ምንም ምላሽ እየሰጠ አይደለም። ምባፔ ይህንን ሲጽፍ ብዙ የለንደን ሰዎች እናንተም ጠብቁን እኛም እየመጣን ነው ሲሉ ምላሽ ሰጥተውበታል። አርሰናል እንደ ክለብም እንደ ተጫዋችም ምንም ከማለት ተቆጥቧል። ቀደም ሲል ሙያ በልብ ነው ማለታችን መነሻም ይህ ነው። አርሰናል አንድ ግብ ሲያስቆጥር ሁለተኛ ተመኘው፣ ሁለት ግብ ሲያስቆጥር ሶስተኛ ተመኘው። ለምን እንደሆነ ታውቃለህ? ሪያል ማድሪድ ስለሆነ። ሴስ ፋብሪጋስ የምንጊዜም የአርሰናሎች ተወዳጅ አመለሸጋው ሴስ ፋብሪጋስ ይህንን አለ። አርሰናል አንድ ቢያገባ ብዬ አላቆምኩም፣ 2፣ 3ና ከዚያም ተሻግሮ ግቦችን እንዲያስቆጥር ተመኘው። ለምን እንደሆነ ታውቃለህ ሲል ይጠይቃል። ተጋጣሚያችን ሪያል ማድሪድ ስለሆነ ይላል። በጣሊያን ኮሞ ክለብን እያሰለጠነ የሚገኘው ፋብሪጋስ አርሰናል ምንም ያክል ግብ ቢያገባ ማድሪድን ለመጣል ዋስትና የለውም እያለ ነው። እናም ማድሪድ የሚወድቀው ስንት ቢያገባ ነው? በፋብሪጋስ እይታ ምናልባትም ግማሽ ደርዘን። ማን ያውቃል? ይህ ቢሳካ ፋብሪጋስ 7 ግቦች ሊለን ይችል ይሆናል። Mbappe, Thuram, ለዚህ ጨዋታ ፍራንኮይዝ ሌቴዘር የተመደቡ የመሃል ዳኛ ናቸው። ፍራንኮይዝ ሌቴዘር በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ መልስ ጨዋታ ሪያል ማድሪድ ከአርሰናል የሚገናኙበት ጨዋታ እንዲመሩ የተመረጡት ሆነዋል። እኚህ ዳኛ የዩሮ 2024 የፍጻሜ ጨዋታ በብቃት የመሩ ምስጉን ዳኛም ናቸው። እግር ኳስ በሕግ ብቻ ሳይሆን በምግባርም ይዳኛሉ የተባለላቸው ምስጉን ፈረንሳዊው ዳኛ ከአሁን በፊት በቻምፒየንስ ሊግ 4 የሪያል ማድሪድ ጨዋታዎችን ሲመሩ በመድረኩ አርሰናልን አጫውተው አያውቁም። ከአራቱ የማድሪድ ጨዋታዎች እርሳቸው እየዳኙ 3ቱን ማድሪድ ሲያሸንፍ አንዱን ብቻ በአቻ ውጤት አጠናቋል። የ35 ዓመቱ ዳኛ በሳንቲያጎ በርናባው በሚደረገው መርሃ ግብር የዓለምን እግር ኳስ ወዳድ በፍትህ አደባባይ አቁመው ሊዳኙ ከፓሪስ ማድሪድ ገብተዋል። ዓለም ነገ ምሽት አይኑን ተክሎ ለ90 ደቂቃ የሚመለከተው የጨዋታ መርሃ ግብር ሪያል ማድሪድ ከአርሰናል ምሽት 4 ሰዓት ሲል ይጀመራል። ይህ ሌጀንድ ስፖርት ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። ጥንቅራችን አበቃ። ቸር ቆዩልን። Mbappe, Thuram.